ከመጽሐፍ ቅዱስ አንድ ክፍል ስናነብ ዘፍጥረት ምዕራፍ 14 ከቁጥር 17 ጀምረን ስናነብ ኮሎዶጎምርንና ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላም የሳዶም ንጉስ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልካ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችን በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። እዚህ ጋር ስንመለከት ቁጥር 17 ላይ ያሉት ከላይም ከቁጥር 1 ጀምረን በምናነብበት ጊዜ የምስራቅ ነገስታት ከሳዶም እና ከገሞራ ነገስታት ጋር ሊዋጉ በተነሱ ጊዜ የምስራቅ ነገስታት ድል አድርገው የሳዶምንና የገሞራን ነገስታት ከብቶቻቸውንም ጭምር ማርከው ይዘው ሄደው ነበርና እዛ መሃል የአብርሃም የወንድሙ ልጅ ሎጥም አብሮ ተማርኮ ነበርና አብርሃምም እግዚአብሔርን ጸልዮ ልዋጋቸው ወጣ። ሄዶ የምስራቅን ነገስታት አሸንፎ እነ ኮሎዶጎምርን አሸንፎ ከተመለሰ በኋላ የሳሌም ንጉስ መልካ ጼዴቅ ኮሎዶጎም ማለት የሳዶም ንጉስም በሴዊ ሸለቆ ሊቀበለው ወጣ ይላል። የሳሌም ንጉስም መልካ ጼዴቅም እንጀራንና የወይን ጠጅን አወጣ ይላል። እርሱም የልዑል እግዚአብሔር ካህን ነበር ይላል። ይህ መልካ ጼዴቅ እየሰጠው ነገር እንጀራንና የወይን ጠጅን ይላል። ይህ ማለት ኢየሱስ ክርስቶስ እንደሚመጣና የኢየሱስ ክርስቶስ ደምና ስጋ ቅዱስ ቁርባንን የሚያመለክት ነገር ነው። ከዛ መልካ ጼዴቅ ማን ነው? ከዛ አብርሃምን ባረከው። አብርሃምም ደግሞ ይሄ ሰው ትልቅ የእግዚአብሔር ካህን ነው። አብርሃምም አወቀውና ከሁሉ አስራትን ሰጠው ይላል። ስለዚህ እዚህ 18 ቁጥር ላይ የተጻፈው መልካ ጼዴቅ ማን ነው ነው ጥያቄያችን።